በአንድ መንደር ውስጥ አብዝቶ ከመጾሙ የተነሳ ጾመኛው እየተባለ እስከ መጠራት የደረሰ አንድ ሰው ነበር። አባ ዜኖ ስለ እርሱ ሰማና ወደ እርሱ እንዲመጣ ላከበት። ጾመኛውም በደስታ መጣና ከጸለዩ በኋላ ተቀመጠ። አረጋዊው አባትም በጸጥታ ሆኖ ስራውን መስራት ጀመረ። አረጋዊው የማያወራና ምንም የማይለው በመሆኑ ጾመኛው ይሰለቸው ጀመር። ስለዚህም ለአረጋዊው አባ ልሄድ ነውና ጸልይልኝ። አረጋዊውም ለምን ሲለው ምክንያቱ ልቤ ልክ በእሳት ላይ እንደተጣለ ያለ ሆኖ ይሰማኛል። ነገሩ ምን እንደሆነ አልገባኝም። በምኖርበት መንደር ሳለሁ በእውነቱ እስከ ምሽት ድረስ ስጾም ምንም አይነት እንዲህ ያለ ነገር ተሰምቶኝ አያውቅም ነበር። አባ ዜኖ በመንደር ሳለህ በጆሮ ትመገብ ስለነበር ነው። ነገር ግን አሁን ሂድና ከዚህ በኋላ በ9 ሰዓት ተመገብ። የምታደርገው ማንኛው ነገር በስውር አድርግ። በዚህ ምክር መሰረት ያ ወንድም ማድረግ ሲጀምር ጾመኛው እስከ 9 ሰዓት መቆየት ከባድ ሆነበት። በፊት እስከ ምሽት ድረስ ሲጾም ያውቁት የነበሩ ሰዎች በ9 ሰዓት ሲመገብ ሲያዩት አይ ዛሬስ ጾመኛው ሰይጣን ይዞታል እንደዚህ ይሉ ጀመር። እርሱም ወደ አረጋዊ አባት ሄደና ይህን ነገረው። አባ ዜኖ ይህ መንገድ እንደ እግዚአብሔር ፈቃድ የሆነ ነውና በዚሁ ቀጥል። በጡቷ ካንሰር የነበረባት አንዲት ሴት ስለ አባ ሎንጊኖስ ሰማችና ልታገኙ ሄደች። የሚኖረው ከእስክንድርያ ወጣ ብሎ ነበርና ሴትዮዋ ስለ እርሱ እየጠየቀች ወደ እርሱ ስትሄድ በባህሩ ዳርቻ እንጨት እየለቃቀመ አገኘችውና እርሱ መሆኑን ስላላወቀች አባ የእግዚአብሔር አገልጋይ ሎንጊኖስ የሚኖረው የት ነው? ሎንጊኖስም ከዚያ አታላይ ምን ትፈልጊያለሽ? ወደ እርሱ አትሂጂ፣ እርሱ አታላይ ነውና። ግን ጉዳይሽ ምንድን ነው? ሴትዮዋም ስለ ሕመሟ ነገረችው። እርሱም በታመመው ሰውነቷ ላይ የመስቀል ምልክት አደረገና ሂጂ፣ የሚፈውስሽ እግዚአብሔር ነው። ሎንጊኖስ ምንም የሚጠቅምሽ ነገር የለምና። እርሷም አምና ተመለሰች። በአንዴ ወዲያውኑ ከሕመሟ ተፈወሰች። ከዚያ በኋላ ይህን ነገር ለሰዎች አወራች። የሰውየውን ሁኔታ ገለጸችላቸው። እነርሱም እርሱ ራሱ አባ ሎንጊኖስ እንደሆነ ነገሯት። አባ ዮሐንስ አጽር እንዲህ አለ። ብቻውን የሚኖር አንድ መንፈሳዊ ሽማግሌ ነበር። በከተማው ሕዝብ ዘንድ በከፍተኛ ደረጃ ይከበር ነበር። ሌላ አረጋዊ ሊያርፍ ሲል ከዚህ ዓለም ከመውጣቱ በፊት ወደ እርሱ እንዲመጣና ዓይን ላይን ተያይተው ይሰናበተው ዘንድ ወደዚህ ሽማግሌ ላከበት። በዚህ ጊዜ እንዲህ ሲል አሰበ፣ በቀን ብሄድ ሰዎች ከኔ በኋላ ይመጡና ብዙ ክብርና ክብር ይሉኛል። ይህ ደግሞ ሰላም አይሰጠኝም። ስለዚህ ማንም ሰው እንዳያየኝ ሌሊት በጨለማው ሄዳለሁ። ሌሊት ተነስቶ በጨለማው ሊሄድ ሲልም 2 መላእክት ያበሩለት ዘንድ መብራቶችን ይዘው ከእግዚአብሔር ዘንድ ተላኩ። መላእክት እያበሩለት ሲሄድ የከተማው ሰው በሙሉ ወጣና የዚህን አረጋዊ ክብር ተመለከተ። ከክብር ለመሸሻ አብዝቶ ባሰበ መጠን የበለጠ ከበረ። ራሱን የሚያዋርድ ከፍ ከፍ ይላል እንደተባለ